በቀን እንኳን መተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ከወገኖቹ በጣም ልዩ ሰው ነው። በዚህ ይደነቃል ማለት ነው። በይሉንታ ምክንያት ድንግልናቸውን አጥተዋል። በይሉንታ ምክንያት የዚህ ዓለም ባለጠጎች በወርቅ ያጌጣሉ። ነገር ግን የዚህ ዓለም ባለጠጎች የወርቅ ማውጫ ጉድጓድ ውስጥ ገብተው ቆፍሩ ቢባሉ ግን አይቻላቸውም አይደል እንዴ? ያለንን ዕውቀት እግዚአብሔርን ለመፈለግ እንጠቀምበት ወገኖች። ያለንን ሀብት እግዚአብሔርን ለማግኘት እንጠቀምበት። ወደ እግዚአብሔር ልባችንን እንዳናቀርበው በዓለም ውስጥ በጣም ብዙ ነገሮች ከልክለው ሊሆን ይችላል። ግን እንደ ኒቆዲሞስ መወሰን መቁረጥ ይኖርብናል። ስለዚህ እግዚአብሔርን በማወቅ ውስጥ ማደግ የሚሰጠን በዚሁ በእግዚአብሔር ቤት ውስጥ መኖር ከቻልን ነው። እንደ ኒቆዲሞስ 3 ነገሮችን እናድርግ። አንደኛው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር የሚወዳችሁ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ልጆች በያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንደምን ሰነበታችሁ? ይህ እንደተለመደው እንግዲህ በየሳምንቱ የሳምንቱን መርሃ ግብር ይዘን የምንቀርብበት ሰዓት ነው። በጉባኤ አቅሌሲያ ዩቲዩብ የምትከታተሉት ትምህርት ነው ማለት ነው። እንግዲህ አጠር አድርገን ይሄ ሳምንት ምንድን ነው የሚለውን ለመግለጽ ያክል ነው በዚህ ዝግጅታችን የመጣ ነው። እንግዲህ በዚህ ዝግጅታችን ላይ እንደተለመደው ሁሉ ወቅቱ ዛሬ ኒቆዲሞስ አይደል? ከደቀ መዛሙርቱ መካከል ልዩ የሆነውና ከፈሪሳውያን መካከል ተለይቶ መጥቶ ወንጌልን ይማር የነበረው ክርስቶስን እንደ መምህርነት ይጠይቀው የነበረውን ኒቆዲሞስ የሚባለውን ሰው ስለሱ ሕይወት የምንማረው ነው እንግዲህ ዛሬው ወንጌል ማለት ነው። በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለው ነው እንግዲህ ዛሬ የሚነበበው። የሚገርማችሁ ከዚህ በፊት ከአነበብናቸው ወንጌሎች ሁሉ ለየት የሚለው ይሄ ምንድን ነው? አንድ ከፈሪሳውያን መካከል የሆነ አንድ ታላቅ መምህር ከክርስቶስ ሊማር መጥቶ በጥያቄና መልስ ክርስቶስ ያስተማረውን ትምህርት ነው እዚህ ላይ ይዞ የምንመለከተው ማለት ነው። በዚህ አንቀጽ ውስጥ በጣም ልዩ የሆነ ትምህርት ያስተማረው መድኃኒታችን ኢየሱስ ክርስቶስ አንቀጸ ጥምቀትን ነው፣ ወይም ደግሞ ምስጢረ ጥምቀትን የገለጠለት ለዚህ ኒቆዲሞስ ለሚባል ደቀ መዝሙር ነው ማለት ነው። ሳምንቱም የተሰየመው እንግዲህ በዚህ ደቀ መዝሙር ነው፣ ኒቆዲሞስ በሚባለው ሰው ነው የተሰየመው። ይህን ሰው ልዩ አድርጎ ያነሳበት ምክንያት ምንድን ነው? 2 ምክንያቶች ይጠቀሳሉ። አንደኛው ይሄ ሰው ይመጣበት የነበረው ሰዓት ነው። ሌሊት ይመጣ የነበር ነው። ዘሆራ አብዮ ቀድሞ ሌሊት ነው የሚለው ሌሊት ይመጣ የነበረ ሰው ነው። በኋላም መድኃኒታችን ኢየሱስ ክርስቶስን ከመስቀል አውርደው ከቀበሩት 2 ሰዎች መካከል አንዱ ይሄ ደቀ መዝሙር ወይም ይህ ኒቆዲሞስ የተባለው ሰው ነው የነበረው ማለት ነው። የአንዱ ምክንያት ነው እንግዲህ በልዩነት እንዲነሳ። ሁለተኛው ደግሞ መላኮሙ ለአይሁድ ነው የሚለው የአይሁድ ነጋድ ራሳቸው ወይም ደግሞ የአይሁድ አለቃቸው ነበረ ነው የሚለው። ይሄ ሰው ጽድቅን አጥብቆ ይፈልግ የነበረና እውነትን ፍለጋ አጥብቆ ከወገኖቹ ጋር ሳይቀር ይከራከር የነበረ ሰው እንደሆነ በሌላ ምዕራፍ ላይ ተገልጦ እናነበዋለሁ። በዮሐንስ ወንጌል ምዕራፍ 7 ላይ ስንመለከት ምንድን ነው የሚለው? ኦሪትክሙ ንትኮንኑ ለሰብእ ዘእንበለ ትወቅድመ ይላል። አይሁድ በጅምላ ነው በክርስቶስ ላይ ይፈርዱበት የነበረው። ይሄማ በደለኛ ነው እያሉ በደሉን አያውቁትም፣ ግን ይሄማ በደለኛ ነው፣ ጻድቅ ሰው ሊሆን አይችልም የሚል ድምዳሜ ይሰጡ ነበር። ይህ ሰው ግን እንደዚያ አይልም። ኦሪታችሁ እንዲህ ሰውን በከንቱ ትፈርድበታለች ወይ? ዝም ብላ ትበይናለች ወይ? እያለ ከእነሱ ጋር ሳይቀር ይከራከር ነበር። እንዲሁም ጉባኤው በእሱ ቃል ተፈታ ነው የሚለው። ወገቡ ሁሉ ለላሃዱ ውስተ ቤቶሙ ከመ ይሕትቱ መጻሕፍተ ይላል። መጻሕፍትን ይመረምሩ ዘንድ እያንዳንዳቸው ወደ የቤታቸው ገቡ ነው የሚለው እና ከዛ በኋላ አይሁድ ራሳቸው ወደ ራሳቸው ተመልሰው መጻሕፍትን እያገላበጡ እንዲያጤኑ ያደረጋቸው ሰው ነው ማለት ነው። እና ስለ ክርስቶስ ሲናገር ወይም ደግሞ እውነትን ፍለጋ ያለው እምነት በጣም ጽኑ ነው። ስለ ክርስቶስም የሚመሰክረው ልክ እንደዚህ ባለ ምስክርነት የተገለጠ ከነሱ መካከል ወይም ከፈሪሳውያን መካከል ማንም የለም። ኒቆዲሞስ ነው የተገኘው የመጀመሪያው ሰው ማለት ነው። ለዚህ ነው እንግዲህ ይሄ ሳምንት በልዩነት በሱ ስም ለመሰየም ችሏል ማለት ነው። ይህ ሰው ምን አይነት ሰው እንደነበረ ተመልከቱት። ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ይህ ሰው በጣም የተማረ ሰው እንደነበረ ገልጦታል። አንተ ሊቆሙ ለእስራኤል ወዘንተ ነገር የተአምር ብሎ አንተ የእስራኤል መምህራቸው ነህ ብሎ ነው የገለጠለት፣ ክብሩን የገለጠው ማለት ነው። እና ጸሐፊው ዮሐንስም በእርግጥ መላኮሙ ለአይሁድ ብሎታል፣ የአይሁድ አለቃ ብሎታል። አሁን በዮሐንስ አገላለጥ ባለስልጣን ነው፣ በክርስቶስ አገላለጥ ደግሞ ሊቅ ነው ወይም የተማረ ነው ማለት ነው። ክርስቶስ ሊቅነቱን ገለጠለት። ዮሐንስ ወንጌላዊ ደግሞ ወሃሎ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መላኮሙ ለአይሁድ ይላል። ከአይሁድ ከፈሪሳውያን ወገነ የሆነ የአይሁድ አለቃ
ብሎ ሹመቱን ገልጦለታል ማለት ነው። ትምህርቱን ደግሞ ኢየሱስ ክርስቶስ ራሱ ገልጦታል። ስለዚህ ሁለቱም የነበረው ሰው ነው ማለት ነው። ይሄ ሁሉም ኖሮት ግን ወደ ክርስቶስ የመጣ ሰው ነው። ለሰውም በጣም የሚያስገርመው ሰው ሊቃውንቱ በዚህ ሰውዬ ይገረሙበታል። ምን ብለው ከተባለ ይሄ ሰው መልአከ አይሁድ ነው። ይሄ ሰው ደግሞ ሊቅ ነው። ይሄ ሰው ከፈሪሳውያን ወገን ነው። ከፈሪሳውያን አንዱም እንኳን ምናልባት በኋላ ቅዱስ ጳውሎስ ይመጣ ካልሆነ በስተቀር ከፈሪሳውያን አንዱም እንኳን ከዚህ ሰው ወይም ከዚህ ብላቴና የ30 ዓመት ጎልማሳ ሆኖ ስለሚታያቸው ማለት ነው ክርስቶስን ሊማር የፈቀደ አንድም የለም። አንድ ቀን እንኳን ጉባኤው ላይ ህዝቡ በዝቶ ከማየታቸው የተነሳ ሊታዘቡ ይመጡ ነበርና ሲመጡ እንኳን ምንድን ነበር የሚሉት? ማይተ ያምር ዝንቱ መጽሐፈ ዘይማህሩ መንሄ፣ ማንም ሳያስተምረው ይሄ ሰው መጽሐፍን እንዴት ሊያውቅ ቻለ የሚል የትዝብት ጥያቄ ነው ይጠያየቁ የነበረ እርስ በርሳቸው እንጂ አንዱም እንኳን ለመማር ወደ ክርስቶስ የቀረበ የለም። ከወገኖቹ በጣም ልዩ ሰው ነው። በዚህ ይደነቃል ማለት ነው። በዚህ ይደነቃል። የ50 ዓመት የ60 ዓመት ሽማግሌ ሆኖ ከዚህ ጎልማሳ ይማራል እስከ ዛሬ ድረስ ትምህርት አልተካተተለትም ማለት ነው። ይሉኛል ሳይል በእውነቱ ይሉኝታን ሁሉ ጥሎ ነው የመጣው። ይሉኝታን ሁሉ ትቶ ሽሮ ነው የመጣው ይሄ ሰውና በጣም የሚገረሙበት ለዚህ ነው። ሊቃውንቱ ያደንቁታል ማለት ነው። ይህን ሁሉ ሳይል ነው የመጣውና በዚያ ላይ ደግሞ ሌሊት መምጣቱ ነው በጣም ያስገርመው ማለት ነው። ሌሊት መምጣቱ ምን ያስገርማል? በዚያ ሰዓት መቼስ ሌሊት የረፍት ጊዜ አይደለ? በቀን እንኳን መጥተው ተከናውኖላቸው ሆኖላቸው መማር የማይፈልጉ ሰዎች ባሉበት ሰዓት፣ ባሉበት ሀገር፣ ባሉበት ዓለም እሱ ግን ሌሊት መጥቶ ይማር የነበረ መሆኑ በጣም የሚገርም ሰው አድርጎታል ማለት ነው። ሌሊት እንግዲህ ሲመሽ ህዝቡ ሁሉ ይበተኑ ነበር የሚለው ከጴጥሮስና ከሌሎቹ ደቀ መዛሙርት በስተቀር ክርስቶስ ባደረበት የሚያድር ማንም የለም። ክርስቶስ የሚያድርበትን ቦታ ስታዩት ደግሞ የአይሁድ አለቃ የሆነ ይሄ ሰው መጥቶ ያድርበት ዘንድ በእውነቱ እንደ ውርደት አያስቆጥርም። በዚያ ዘመን ከፈሪሳውያን አንዱ እዛ ኤሊዮን ዋሻ ውስጥ ያደር ዘንድ እንደምን ቻለ እንደምንስ አመነበት የሚለውን ስታዩ ጥበብን ፍለጋ የማይሆኑት ነገር እንደሌለ ትመለከታላችሁ። የዚህ ዓለም ባለጠጎች በወርቅ ያጌጣሉ። ነገር ግን የዚህ ዓለም ባለጠጎች የወርቅ ማውጫ ጉድጓድ ውስጥ ገብተው ቆፍሩ ቢባሉ ግን አይቻላቸውም አይደል እንዴ? ሂደው ቆፍረው አምጥተው ያጌጡ ባለሀብቶችን ልናገኝ በፍጹም አይቻልም። ነገስታት በወርቅ በታነጸ ቤት ውስጥ ይኖራሉ አይደል? ድሆች ደግሞ የመቃብር ጉድጓድ ውስጥ የወርቅ ጉድጓድ ውስጥ ገብተው ወርቁን ቆፍረው አዘጋጅተው ያመጣሉ ለባለጸጎች ለነገስታቱ ማለት ነው። ይሄ ወርቅ ከየት እንደመጣ ነገስታቱ አያውቁም። ኒቆዲሞስ እንዲህ አይነት ሰው አይደለም። ጥበብ ያለችበት ቦታ ድረስ ሂዶ ፈልጎ ሊያመጣት የሚፈልግ ሰው አይነት ሰው ነው። ጥበብን የተጠማ ሰው ነው። እውቀትን የተጠማ ሰው ነው። እውነትን ፍለጋ ላይ ያለ ሰው ነው። በጣም የሚገርም ሰው ነው ይሄ ሰው ስትመለከቱት ህይወቱ ማለት ነው። እና ክርስቶስ ደግሞ ያድር የነበረው ኤሊዮን ዋሻ ውስጥ እኮ ነው። ደብረ ዘይት እኮ ነው ያድር የነበረው። ይሄ ማለት አስቡት የባህታዊ ስፍራ ነው እንጂ ዓለማውያን ሊያድሩበት የሚችሉ አይደለም። ቀን በህዝብ መካከል ሲያስተምር ይውላል። ቀን በገሊላ ባህር ላይ በጀልባ ሲመላለስ ይታያል። ቀን የሞቱትን ሲያነሳ የታመሙትን ሲፈውስ እንመለከተዋለን። ቀን ሁሉም ይከተለዋል። ምክንያቱም ቀን ላይ የሚውለው በከተማ ስለነበረ ነው። ማታ ግን እንደዛ አይደለም። የሚያድርባት የነበረችው ጠባቧ የኤሊዮን ዋሻ ናት። ይሄ ሰው እዛ ነው ሄደው ተመልከቱት። እንዴት አይነት ሰው እንደሆነ እና ለዚህ ነው ኒቆዲሞስን በቤተክርስቲያናችን የምናከብረው እና የሚደነቀውም ሊቃውንቱ መተርጉማኑ የሚያደንቁት ከዚህ የተነሳ ነው። እነዚህ ሁሉ ነገሮች ክብሩን ሳይቀንሱበት፣ እነዚህ ሁሉ ነገሮች ምክንያት ሳይሆኑ፣ በዛውም ላይ ደግሞ ሌሊት ቀን ሲፈርድ ይውላላ። ቀን ባለጠጋ ነው ሲያበድር ይውላል። ቀን የተማረ ነው ለጠየቁት ሁሉ መልስ ሲሰጥ ይውላል። ስለዚህ ምን አደረገ? ያለችውን ጊዜ ግን እውነትን ፍለጋ ተጠቀመባት ማለት ነው። ይህ ሰው ይህን ሁሉ ታምራት ያደረገ ይህ ሰው በባህር ላይ በደረቅ እንደሚሄድ ሰው ሆኖ የተራመደ ይህ ሰው ያለ ጀልባ በባህር ላይ መራመድ መሻገር የሚችል ከሆነ ማን ነው እሱ? ይህ ሰው 5 እንጀራ ኖሮት ለ5000 ሰው ማብላት የቻለ ነው። ማን ነው እሱ? እሱን ፍለጋ ነው ሄዶ ማለት ነው፣ እግዚአብሔርን ፍለጋ። ስለዚህ በጣም የሚደነቅበት ምክንያት ይህ ነው ኒቆዲሞስ። የተወደዳችሁ እግዚአብሔር ቤተሰቦች ከዚህ ሰው ምን እንማራለን እኛስ ካላችሁኝ፣ በጊዜውም ያለ ጊዜውን እግዚአብሔርን ደጅ የመጥናት ልምድን ነው ከዚህ ሰው ልንወስድ የሚገባ። እውነትን ፍለጋ ያለችበት ድረስ መሄድ፣ ጽድቅን ፍለጋ ያለችበት ድረስ መሄድ፣ ጽድቅን ተጠምቶ መሄድ፣ እግዚአብሔርን መጠማት በጊዜውም ያለ ጊዜውም። ይህ ማለት በቀንም በሌሊትም ማለት ነው።
እግዚአብሔርን ያለንን ዕውቀት እግዚአብሔርን ለመፈለግ እንጠቀምበት ወገኖች። ያለንን ሀብት እግዚአብሔርን ለማግኘት እንጠቀምበት። ያለንን ጉልበት ወደ እግዚአብሔር ለመጠጋት እንጠቀምበት። ያለንን ችሎታ ይሄ ልዩ ችሎታ የሚባላል አይደል? ያለንን ችሎታ በጠቅላላ እግዚአብሔርን ለማግኘት ወደ እግዚአብሔር ለመጠጋት ልንጠቀምበት ይገባናል። በየትኛውም መንገድ ቢሆን ወደ እግዚአብሔር መሄድን ነው ምርጫችን ማድረግ ያለብን። ጨለማም እንኳን ቢሆን የማይከለክለን መሆን አለብን እኛ። ምክንያቱም እኛ ማለት ነፍሴ አንተን ተጠማች ከሚለው ከዳዊት ጋር አብረን የምንዘምር ሰዎች ነን። ልክ እንደ ኒቆዲሞስ የኒቆዲሞስ ደቀ መዛሙርት ነን አይደለኛ? የኒቆዲሞስ ተከታዮች ነን አይደል? ልክ እንደ ኒቆዲሞስ እኛም ክርስቶስን ባለበት ቦታ ሁሉ ፈልገን የማግኘት ግዴታ አለብን ማለት ነው። እሱን ሳናገኝ ሌሊትም ቢሆን የማይነጋለን፣ እሱን ሳናገኝ ገደልም ቢሆን የማይከለክለን፣ እሱን ሳናገኝ ምቾት እንኳን የማንፈልግ አይነት ሰዎች መሆናችንን ማሳየት ይኖርብናል። እርግጥ ነው ወገኖች እግዚአብሔርን የምናገኝበት ስፍራ ላይ ምቾትን አብረን ላናገኛት እንችላለን። እግዚአብሔርን የምናገኝበት ስፍራ ላይ ጨለማ ሆኖ ልንቸገር እንችል ይሆናል። እግዚአብሔርን ልናገኝ በምናደርገው ጥረት ውስጥ የሚገረግሩን በጣም ብዙ አይነት ነገሮች ሊኖሩ ይችሉ ይሆናል። ምናልባትም ባለስልጣንነታችን ሊሆን ይችላል። ያንን እንዳናደርግ የከለከለን የቅዳሴ ሰዓት ላይ እንዳንገኝ፣ ቅዱስ ቁርባንን እንዳንቀበል፣ ሌሎችንም ነገሮች እንዳናደርግ፣ ወደ እግዚአብሔር ልባችንን እንዳናቀርበው በዓለም ውስጥ በጣም ብዙ ነገሮች ከልክለው ሊሆን ይችላል። ግን እንደ ኒቆዲሞስ መወሰን መቁረጥ ይኖርብናል። ከባልንጀሮቻችን የተለየ ሀሳብ እንኳን እስከ ማሰብ ድረስ ሊያደርሰን ይችላል። ሃይማኖት ነው። በሃይማኖት ጉዳይ ነው እየተነጋገርን ያለ ነው። ስለዚህ እንደ ኒቆዲሞስ መሆንን መመኘት ይኖርብናል ክርስቲያኖች። ምክንያት የምንደረድር ሳይሆን ያለ ምክንያቶችን ሁሉ አልፈን ክርስቶስን ለማግኘት መሄድ። እሱን ካደረገ በኋላ ነው እንግዲህ ኒቆዲሞስ ረቢ ነአምር ከመ እምኀበ እግዚአብሔር መጻእከ ብሎ ጀመረ። መምህር ሆይ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን። አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር ዘይንበለ ዘእግዚአብሔር ምስሌሁ። እግዚአብሔር ከእሱ ጋር ካልሆነ በስተቀር ማንም ሰው አንተ የምታደርገውን ታምራት ያደርግ ዘንድ አይቻለውም ብሎ ይህን ሁሉ ይነግረው ነበር ማለት። ስለ ክርስቶስ ምስክርነት መስጠት ጀመረ። የተስተካከለ ምስክርነት እንኳን አይደለም። ምክንያቱም እግዚአብሔር ከሱ ጋር ካልሆነ ሰው በስተቀር አንተ የምታደርገው ማንም አያደርግም እግዚአብሔር ነው አላለውም። እግዚአብሔር እንዳደረበት ሰው አስመስሎት ነበር። ያልተስተካከለ ነው። እርግጥ ነው አጥርተን እንኳን እንዳይ መጀመሪያ ላይ እግዚአብሔር ክብሩን እንዴት አጥርተን ልናውቅ እንችላለን? እርግጥ ነው አጥርተን መጸለይ አንችልም መጀመሪያ ላይ። ምክንያቱም እኛ ከዓለም ነውና የመጣ ነው። እኛ ገና ከስጋ እስራት ነፃ ለመውጣት እየታገልን ያለንንና አጥርተን ሁሉንም የታዘዝነውን የወንጌልን ቃል እንፈጽማለን ማለት አይቻልም። በምጽዋታችን ውስጥ ንፍገት አለበት። በጸሎታችን ውስጥ ፍቅር ማጣት አለበት ወገኖቼ። በጾማችን መካከል ትምክህት አለበት። በአገልግሎታችንም ውስጥ ከንቱ ውዳሴን መሻት አለበት። እርግጥ ነው አጥርተን ያገለገልንበት ጊዜ የለም። ንጹሕ መስዋዕት ለእግዚአብሔር እንደሚገባው መጠን ያቀረብንበት ጊዜ የለም። ግን እሱ በቸርነቱ ንጹሕ እንደሆነ አድርጎ ተቀብሎን እስከሆነ ምን ታስባላችሁ? እንዴት ታዩታላችሁ? ወገኖች እግዚአብሔር አጥርቶ ስለሚቀበለን እኮ ነው እንጂ በምንችለው መጠን ነው የምናቀርበው እንጂ እያንዳንዱን ነገር ለሱ እንደሚገባ አድርገን ያቀረብንበትን ጊዜ በፍጹም ብናስብ እንኳን ልናገኝ አንችልም። ስለዚህ ኒቆዲሞስ ንግግሮቹ ደካማ ናቸው፣ ግን እሱ ራሱ እስኪያስተካክለው ድረስ ይታገሰዋል እንጂ አይቆጣውም ማለት ነው። ከእግዚአብሔር ዘንድ ተልከህ እንደመጣህ ነው የሚለው እንጂ ራሱ እግዚአብሔር እንደሆነ እንኳን አያውቅም ነበር ማለት ነው። እና ባላዋቂ ንግግር ነው የተጀመረው ንግግሩ። እግዚአብሔር እኮ አስተካክሎ ነው የሚሰማን ታውቃላችሁ። እግዚአብሔር አስተካክሎ ነው የሚያየን እግዚአብሔር ድክመታችንን እንኳን ሳይቀር ማለት ነው። እና በዚህ ልክ ማየት ይኖርብናል። ይህንን ሲል ኢየሱስ ክርስቶስ ምላሽ አልነፈገውም። አንተ የእስራኤል አለቃቸው መምህራቸው ስትሆን ይህን አታውቅምን? ይሄ ወደ እግዚአብሔር መንግስት ሊገባ የሚወድ ቢኖር ምን ማድረግ እንዳለበት ነገረው። ዘይተወልደ ዳግመኛ ያልተወለደ ሰው ከእግዚአብሔር መንግስት የእግዚአብሔር መንግስት ሊወርስ አይችልም፣ ወደ እግዚአብሔር መንግስት ሊገባ በፍጹም አይቻለውም ብሎ ዳግም ልደት ምን እንደሆነች ነገረው ማለት ነው። ምንድን ነው ዳግም መወለድ? ይክልኑ በውያው ገበያ ውስጥ ተከርሰሙ ወይተወለድ ዳግመ። አሁን ለዚህ ለሰማያዊ ንጉስ ለዚህ ታላቅ መምህር የሚቀርብ ጥያቄ ነበር። ይሄ በእውነቱ ትንሽ ጥያቄ ሊመስል ይችላል። ሰው ወደ እናቱ ማህፀን ዳግመኛ ይገባል? እንዴትስ ነው ዳግመኛ ሊወለድ የሚችለው የሚለውን ነገር አቀረበለት። እሱ ደግሞ እንደገና አብራራለት። በፍቅር ጠየቀው፣ በፍቅር መለሰለት። ምን አለው? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። ተመልሶ ወደ እናቱ ማህፀን ይገባል ማለት አይደለም። እንደገና ረቂቅ ልደት ያስፈልጋችኋል እያለው
ያስፈልጋቸዋል እያለ ምክንያቱም ፈሪሳውያን ሕገ ኦሪትን በሚገባ ያውቃሉ። ኦሪት ደግሞ ልጅነትን የምታሰጥ አይደለችም። ከእግዚአብሔር ለመወለድ የምታበቃ ሕግ አይደለችም። አሁን ከእግዚአብሔር ለመወለድ የምታበቃ ሕግ መታለችና ኢየሱስ ክርስቶስ ዳግመኛ ትወለዱ ዘንድ አላችሁ ነው የሚለው። ይህን ስላልኩ ደግሞ አታድንቅ፣ ይህን ስላልኩ አታድንቅ እያለ ደግሞ እንዲሁ መላልሶ ይነግረዋል ማለት ነው። እና እየደጋገመ ነው እስኪገባው ድረስ ያስረዳው ማለት ነው። ወገኖች ገብቶንም ይሁን ሳይገባን ወደ እግዚአብሔር ብንቀርብ እግዚአብሔር የሚያስረዳን አይደለምን? ገብቶንስ ይሁን ሳይገባን አገልግሎቱን ብንጀምረው እግዚአብሔር እንዲገባን የእውቀቱን መንፈስ የሚሰጠን አይደለምን? እግዚአብሔርን ፈጽሞ አውቆት ለማገልገል የጀመረ ማን ነው? በእውነት እንደ ክብሩ መጠን አውቆት አገልግሎት ይጀምራል። እንደ ክብሩ መጠን አውቀነው ነው ጸሎት መጀመር ያለብን። እንደ ክብሩ መጠን አውቀነው ነው መዘመር ያለብን። እንደዛ እኮ አይደለም የሚያሳየው። እግዚአብሔርን በፍቅር እንቀርበዋለን፣ በፍቅር ደግሞ ራሱን ይገልጽልናል። እያደግን የምንሄደው በእግዚአብሔር ፊት ስንሆን ነው ማለት ነው ወገኖች። ስለዚህ እግዚአብሔርን በማወቅ ውስጥ ማደግ የሚሰጠን በዚሁ በእግዚአብሔር ቤት ውስጥ መኖር ከቻልን ነው። አሁኑን ነው መምጣት ያለብን። እውቀት እስክናደላድል አይደለም መጠበቅ ያለብን። አሁን ነው መምጣት ያለብን። ነገሮችን ሁሉ ሸካክፈን ዓለምን ሰርተን ጨርሰን አይደለም። ዓለም ሰርተን የምንጨርሳትም ስላልሆነች ማለት ነው። ነገሮችን ሁሉ በቅጥ እስካደርግ አትበሉ ክርስቲያኖች። ዛሬውኑ መተን እግዚአብሔር ሕይወታችንን እንዲያስተካክልን ነው መምጣት ያለብን ማለት። ወደ እግዚአብሔር ስንቀርብ አዲስ ያልተማርነው እውነት አለ። በእውነት አዲስ ያላወቅነው እውቀት አለ። ምክንያቱም ኒቆዲሞስ ከፈሪሳውያን ወገን ነው። እኒህ ፈሪሳውያን ደግሞ በጣም የተማሩ ናቸው እና ወደ እግዚአብሔር ስትመጡ ከተማራችሁት በላይ ከምታውቁት በላይ ነው የምታውቁት እግዚአብሔር ማለት ነው። ወደ ጉባኤ ስንመጣ ወደ እግዚአብሔር ስንቀርብ እነዚህ ሁሉ ነገሮች የሚታዩበት ቀን ነው ዛሬ ክርስቲያኖች። እና ኒቆዲሞስን ስናስብ እንግዲህ እኛም እንደ ኒቆዲሞስ ያደርገን ዘንድ በመመኘት ነው ማክበር ያለብን ማሰብ ያለብን ይህን ሳምንት። እንደ ኒቆዲሞስ 3 ነገሮችን እናድርግ። አንደኛው ለመማር መቅረብን እንውደድ። ሁለተኛ ሰዎች ሲያደርጉትም እንኳን ባናይ በጎ ነገርን ለማድረግ አንስነፍ። ሶስተኛ ያልገባን ነገር ከሆነ ደረጃዬን ይቀንሰዋል፣ ክብሬን ያሳንሰዋል ሳንል የመጠየቅ ልምድ ይኑረን ነው። እነዚህ ነገሮች እናድርግ። ከኒቆዲሞስ የምንማራቸው ነገሮች እነዚህ ስለሆኑ ማለት ነው። ከኒቆዲሞስ የምንማራቸው በጎ ነገሮች እነዚህ ናቸውና ለመማር የሚቀርብ ማን አለ? አሁን እውነት ለመናገር ለመማር ተዘጋጅቶ መምጣት ያስፈልጋል። እንዲሁ ለመጠየቅስ ቢሆን ምናልባት ይሄን እስከዛሬ ያውቀውም እንደ ይሉኝ ይሆን ብሎ የሚፈራ እኮ በጣም ሰውናል። እና ለኃጢአት ነው እንጂ ይሉንታ የሚያስፈልግ ወገኖች፣ ለጽድቅ አይደለም። ለጽድቅ ሲሆን ማንም ምን ይበል፣ ለጽድቅ ከሆነ ግን የታዘዝነው ነገር ከሆነ ግን እግዚአብሔር ያዘዘን እግዚአብሔር የፈቀደልን ነገር ከሆነ ግን ምንም ቢሉ ምን ማድረጋችንን አንተውም ማለት። ኤልሳ ያለውን አታስታውሱም? ኤልያስን መምህሩን እየሸኘ በነበረበት ሰዓት አይ ኤልያስን እኮ ዛሬ እግዚአብሔር ካንተ ለይቶ ይስደዋል እያሉ እንትን ሲሉት ምን አለ? ዝም በሉ አውቃለሁ ነበር ያላቸው ማለት ነው። ለኤልሳ ኤልያስን መከተሉ ጥቅም ነበር ወይስ ጉዳት ብላችሁ ስትመዝኑት ጥቅም ነበረ። ከዚህ ጥቅም ነው ሊያስቀሩት የነበረው። እንግዲህ ተመልከቱት፣ መጨረሻ ላይ ነው የኤልያስ መንፈስ እጥፍ ድርብ ሆኖ ያድርበት ዘንድ ይህን ምርቃት የተቀበለው መጨረሻ ላይ ስለነበረ ኤልያስ ወዴት እንደደረሰ ህዝቡ ሁሉ ሲጨነቁ፣ ኤልሳ ግን በዓይኖቹ ስላየ አልተጨነቅም። ተመልከቱ፣ ከጭንቀት ድኖበታል። ኤልያስን መንፈስ እጥፍ ድርብ አድርጎ ተቀብሎበታል። ከዛ በኋላ ኤልያስ አንድ ምጉት ሲያስነሳ እንዳየ እሱ ግን 2 ምጉት ነው ያስነሳው። ታዩታላችሁ። ከዛ በኋላ ያደረጋችሁ ታምራት በጠቅላላ የመካኒቱ መውለድ እና ያች ድሃ ዕዳዋን ከፍላ ልጆቿን ከዕዳ ነጻ ታደርግ ዘንድ ያገኘችው ሀብት እሱ ሁሉ እኮ በኤልያስ በረከት የተገኘ። ይህን ሁሉ ነው ሊያስቀሩበት ነው። ይሉኝታ ስንት ነገር እንደሚያስቀርብን ታውቃላችሁ። በይሉኝታ ምክንያት ስንት ሰዎች እኮ ብኩርናቸውን አጥተዋል። በይሉኝታ ምክንያት ድንግልናቸውን አጥተዋል። በይሉኝታ ምክንያት ያልገባች ይባላለሁ ብለው ወደ መዝናኛ ስፍራ ሄደው ድንግልናቸውን የተቀሙ እኮ በጣም። ንጽህናችሁን ለመጠበቅ እንዴት ይሉኝታ ትፈራላችሁ ወገኖች? ቅድስናችሁን ለመጠበቅ እንዴት ይሉኝታ ትፈራላችሁ? እንዴት እሱን ምክንያት ታደርጋላችሁ? እና ይሄ ሰው ኒቆዲሞስ ማለት ነው። እሱን ስናስብ ሁልጊዜ ያለ አንዳች ይሉኝታ ጽድቅንና እውነትን ፍለጋ መጓዝ እንዳለብን ነው የሚያሳየው ማለት ነው።
ምናልባት የምትሄዱበት እኮ ምድረ በዳ ነው፣ የምትሄዱበት እኮ በረሃ ነው ሊሏችሁ ይችላሉ። በምትሄዱበት ቦታ እኮ አይደለም እግዚአብሔር ያለው እዚህ ነው ሊሏችሁ ይችሉ ይሆናል። ግን ወገኖቼ እውነቱን እስካወቃችሁት ድረስ በአንዳችም ነገር ልትጠመዱ ልትያዙ በፍጹም አይገባም። እሱም በማድረግ ኒቆዲሞስን እናስብ፣ ከኒቆዲሞስ እንማራለን። ኒቆዲሞስን የማረ ለኒቆዲሞስ በጎ ሀሳብን ያስተማረ አምላካችን እግዚአብሔር እኛንም ሕሊናችንን የቀና የጸና አድርጎልን በጎን እንጂ ክፉን የማናስብ እንሆን ዘንድ ይፍቀድልን። አሜን።